እንኳን መርከብ ወፍ አይበርበትም። ኢራን አይበገሬነቷን አሜሪካ ማስጨነቋን ዛሬም ቀጥላለች። የፋርሶቹ ስልታዊ የነጩ ቤተ መንግስት ታላላቆችን ብቻ ሳይሆን በዓለም ላይ ያላቸውን የበላይነት ማሳየታቸውን ቀጥሎበታል። የሆርሙዝ መጨረሻ ምን ይሆን በሚል ጥያቄ አለመግባባቱ ቀጥሏል። ተከፈተ ሲባል የሚዘጋው፣ ተዘጋ ሲባል የሚከፈተው ወሽመጥ በእንቆቅልሽነቱ ቀጥሏል። በፓኪስታን ጥረት ዓለም ለ2 ሳምንት ቢሆንም እፎይ ያስባለ የተኩስ አቁም ሊጠናቀቅ 2 ቀናት ብቻ ቀርተውታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ዘግተናል ቢሉም የፋርሶቹ ስልታዊ መደራደሪያ ልብ መስበር ተስኗቸዋል። እንደ ወትሮ ሁሉ የቴህራን መንግስት የሆርሙዝን ልሳን ዳግም ጠርቅሞታል። የተኩስ አቁሙ ፍጻሜ አፋፍ ላይ በመሆኑ በመካከለኛው ምስራቅ ብቻ ሳይሆን ምድሪቱ ዳግም በውጥረት ውስጥ ትገኛለች። ጉዳዩም በዓለም አቀፍ መገናኛ ብዙሃን እየተዘገበ ይገኛል። ለመሆኑ የቴህራን መንግስት ፍላጎትና የተኩስ አቁሙ እቅድ፣ የተኩስ አቁሙ ዕጣ ፈንታው ምን ሊሆን ይችላል የሚለውና የትራምፕ ምላሽ በጥልቅ ትንታኔ እንዳስሰዋለን። አብራችን ቆዩ። የኢራን አይበገሬነት በሆርሙዝ ሰማይ ላይ ታይቷል። ዓለም የሆርሙዝ ምንነትና ፋይዳ በቅጡ የተረዳችው በቅርቡ ተለኮሰው የመካከለኛ ምስራቅ አስፈሪ ጦርነት ተከትሎ ይመስላል። ምክንያቱም በሽርፍራፊ ሰከንዶች የዓለም አቀፍ መገናኛ ብዙሃን ሰበር ዜናዎች የሚጻፉት ስለዚህ የመርከብ መተላለፊያ መስመር ነው። ዶናልድ ትራምፕ የቴህራን መሪዎችን እንደ ማስፈራሪያ አድርገው የሚጠቀሙበት የኑሮ መስመር ሆኗል። ይህ ብቻ አይደለም። ለዓለም ሰንባ እንደ ትንፋሽ የሆነው ነዳጅ በሰርጡ መጠቀም ምክንያት ዋጋው እንዲነር ብቻ ሳይሆን እንደ ኢትዮጵያ የመሳሰሉ ታዳጊ ሀገራት ላይ የነዳጅ እጥረት እንዲከሰት ያደረገ የህይወት መስመር እንደሆነ ይታወቃል። በእርግጥ ጦርነቱ ከተለኮሰ ጊዜ ጀምሮ ሆርሙዝ በተደጋጋሚ የተዘጋ ቢሆንም የአሁኑ ግን በቀላሉ የሚከፈት አይመስልም። ምክንያቱም የኢራን አብዮታዊ ዘብ ያወጣው መግለጫ ጠንከር ያለና ቅድመ ሁኔታዎችን ያስቀመጠ ነው ሲሉ በርካታ ተንታኞች እየተናገሩ ነው። የኢራን አብዮታዊ ዘብ በባህረ ሰላጤው ላይ ተጥሎ የነበረውን እገዳ ይበልጥ በማስፋት ቀደም ሲል መርከቦች በሰላም እንዲያልፉ ክፍት አድርገው የነበረው መተላለፊያ ጭምር መዘጋቱን አስታውቋል። ኃይሉ ባወጣው አዲስ መግለጫ አሜሪካ በኢራን ወደቦችና መርከቦች ላይ ጣለችው ማዕቀብ እስካላነሳች ድረስ ስልታዊ ወሽመጡ ሙሉ በሙሉ ዝግ ሆኖ እንደሚቀጥል አውጇል። እንደሚታወቀው ኢራን ባለፈው ሳምንት መርከቦች ከእሷ ጋር በመቀናጀትና የተወሰነ ክፍያ በመክፈል ማለፍ እንደሚችሉ ገልጾ ነበር። አሁን ግን አቋሟን በማክረር በብሔራዊ መገናኛ ብዙሃን በኩል ባስተላለፉት ማስጠንቀቂያ ክልከላውን ጥሶ ለማለፍ የሚሞክር ማንኛውም መርከብ የጥቃት ኢላማ ይሆናል ስትል አስታውቃለች። ኢራን ይህንን እርምጃ የወሰደችው አሜሪካ የጣለችውን ማዕቀብ በሁለቱ ሀገራት መካከል ያለውን የተኩስ አቁም ስምምነት እንደ መጣስ በመቁጠሯ ነው። የኢራን የልዑካን ቡድን የመሩት ባቂር ቃሊባፍ ባለፈው ሳምንት በፓኪስታን ተገኝተው ከፕሬዝዳንት ጂዲቫን እና ከሌሎች የአሜሪካ ልዑካን ጋር ንግግር አድርገው ነበር። ንግግራቸውም ያለ ስምምነት የተቋጨ ሲሆን ቀጣዩ ዙር ድርድር መቼ እንደሚካሄድ እስካሁን ድረስ ቁርጥ ያለ ቀን አልተቀመጠም። ከዚያ ንግግር በኋላ ፕሬዝዳንት ዶናልድ ትራምፕ በእሁድ ምሽት በሁለት የኢራን ወደቦች ላይ የሚደረጉ ማንኛውም ግዢዎች አግደዋል። ኢራን ከጦርነቱ መጀመሪያ ጀምሮ ዘግታ የቆየችው ወሳኝ የባህር መተላለፊያ ከከፈተች በኋላ የአሜሪካ እገዳ ጸጥቶ እንደሚቆይ ትራምፕ ተናግረዋል። ይህ ደግሞ ፋርሶችን እጅግ አስቆጥቷል። በዚህ ያልተደሰተችው ኢራን በድጋሚ ወሽመጡን ዘጋችው። የኢራን የፓርላማ አፈ ጉባኤ መሐመድ ባቂር ትላንት በመንግስት ቴሌቪዥን ጣቢያ በተላለፈው ንግግራቸው አሜሪካ የጣለችው እገዳ የተሳሳተ ግምገማና ውሳኔ ሲሉ ጠርተውታል። እገዳው የማይነሳ ከሆነ በወሽመጡ በኩል የሚደረገው ጉዞ በእርግጠኝነት እንደሚገደብ ተናግሬ ነበር ብለዋል። አሁንም ቢሆን ወሽመጡ በኢራን ቁጥጥር ስር እንደሚገኝ ተናግረዋል። ለ2-3 ቀናት ያህል አሜሪካ ሆነ ብላ ከበባ ፈጽማለች። ከበባ ማለት ምን ማለት ነው? ሁሉም ሰው ይመጣል ይሄዳል፣ ኢራን ግን አትጓዝም ማለት ነው። እንዲህ ያለ ቅንነት የድንቁርና ውሳኔ ነው ሲሉ በጠንካራ ቃላት ተችተዋል። አሜሪካ ባህረ ሰላጤው ላይ የተጠመዱት ፈንጂዎች የማጽዳት ዘመቻ ማካሄድ እንደምትፈልግ የተናገሩት ቃሊባፍ ኢራን በጽናት በመቆሟ አሜሪካን ተጋፍጣለች ሲሉ ተደምጠዋል። ይህንን እገዳውንም እንደ ተኩስ አቁም ስምምነት ጥሰት ነው የቆጠርነው፣ እንዲህ አይነት እርምጃ የሚወስዱ ከሆነ ጥቃት እንደምትፈጽም ተናግረዋል ሲሉ አቋማቸውን ግልጽ አድርገዋል። ቃሊባፍ ጦርነቱ ከተጀመረ ወዲህ ከኢራን መንግስት መዋቅር ውስጥ ቁልፍ ሰው ሆነው የወጡ ፖለቲከኛ ናቸው። ባለፈው ሳምንት ኢራንና አሜሪካ በእስላም አባል ባደረጉት ንግግር ላይ የተሳተፉ ልዑካን መርተዋል። የሆርሙዝ ሰርጥ በድጋሚ የዘጋችው ኢራን በሰላም ስምምነት ላይ የመድረሱ ጉዳይ ሩቅ እንደሆነ ገልጸዋል። ፕሬዝዳንት ትራምፕ የኢራን ጦር የሆርሙዝን ሰላጤ መዝጋቱን ካሳወቀ በኋላ በሰጡት ምላሽ ቴህራን ልታስፈራራን አትችልም ሲሉ ተደምጠዋል።
ለረጅም ዓመታት እንዳደረጉት የሆርሙዝ ሰላጤ መዝጋት ይፈልጋሉ፣ ነገር ግን ሊያስፈራሩን አይችሉም ሲሉ ለጋዜጠኞች ተናግረዋል። ትራምፕ ከኢራን ጋር ድርድር በጥሩ ሁኔታ እየተካሄደ ነው በማለት ላለፉት 47 ዓመታት እንደነበሩት ጉዳዩን ለማቅለል እየሞከሩ ነው ሲሉ ተሳልቀዋል። ኢራን አሜሪካን እንድታስፈራራ አንፈቅድም፣ አሜሪካ ጠንካራ አቋም ትወስዳለች ሲሉም አክለዋል። ፕሬዝዳንቱ አክለውም ኢራንን በሚመለከት በቀኑ መጨረሻ ላይ ተጨማሪ መረጃ እንደሚሰጡ ተናግረዋል። ኢራን የሆርሙዝ ወሽመጥን ዳግም በመዝጋቷ ካሳወቀች በኋላ የአብዮታዊ ዘቡ በነዳጅ ጫኝ መርከብ ላይ ተኩስ መክፈቱ ተሰምቷል። የአብዮታዊ ዘብ የታጠቁ ጀልባዎች በነዳጅ ጫኝ መርከብ ላይ ተኩስ መክፈታቸውን የገለጹት የታንከር ትራከር የባህር ትራንስፖርት ማዕከል ነው። አብዮታዊ ዘቡ በነዳጅ ጫኝ መርከቦች ላይ የተኮሱ ቢሆንም የመርከቡ ሰራተኞች በደህና ሁኔታ ላይ መሆናቸው ተገልጿል። ትራምፕ ግን ኢራን ልታስፈራራን አትችልም ማለታቸውን የተሰማው ምንም እንኳን ትራምፕ በቴህራን ላይ ተደጋጋሚ ዛቻዎችን ቢያሰሙም የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት በወሽመጡ በኩል የሚደረጉ እንቅስቃሴዎች ጦሩ እስከሚያበቃና በቀጠናው ዘላቂ ሰላም እስኪሰፍን ድረስ ለመቆጣጠርና ለመከታተል ቁርጠኛ ነኝ መግለጹን አልጀዚራ አስነብቧል። ብዙዎቹ ጦርነቱ ሲጀመር አሜሪካና እስራኤል ከተጣመሩ ኢራን በአጭር ጊዜ ውስጥ ሊያንበረክኳት ይችላሉ የሚል የተሳሳተ ግምት ነበራቸው። ነገር ግን እውነታው ከዚህ የራቀ መሆኑ ዓለም ታዝቧል። በእርግጥ ኢራናውያን ከፍተኛ ባለስልጣኖችና የጦር አመራሮች በዚህ ጦርነት ቢያጡም እንደ ቬንዙዌላ ኒኮላስ ማዱሮ አሊያም እንደ ጋዳፊ ወይም እንደ ሶሪያና እንደ የመን አልተበታተኑም። የፕሬዝዳንት መሱድ መንግስት ሀገሩን ለጠላት አሳልፎ ሰጥቶ ከሀገር አልኮበለለም። እገዳውንም በአሜሪካና በእስራኤል ላይ ብቻ ሳይሆን በባህረ ሰላጤው የአሜሪካ ወዳጆች ላይ ጠንካራ ጥቃቶችን በመፈጸም አይበገሬነቷን አስመሰክራለች። የዶናልድ ትራምፕ ወደ ድንጋይ ዘመን መልስሻለሁ የሚለው ዛቻና ማስፈራሪያ ሳያስደነግጣት የሆርሙዝ ባህረ ሰላጤ መዝጋት ብቻ ሳይሆን በሰርጡ በኩል እንኳን መርከብ ወፍ እንዳይበር እያሳየች ይገኛል።